ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ነጋሽ በዳዳ ነኝ። ኢትዮጵያ አይደለም ያለሁት ከሀገር ውጪ ነው ያለነው። ስለዚህ ቶሎ በወቅታዊ ጉዳዮች ላይ ወደ እናንተ መድረስ ባለመቻላችን ይቅርታ እንጠይቃለን። አንዳንዶቹ በፍጹም ጊዜም የሚሰጡ ባይሆንም ታዲያ ያለሁበት ቦታ ለዚህ የማያመች ስለሆነ ነው አስቸጋሪ ነገር ውስጥ ስላለን ቢሆንም ግን ከዚህ ከብፁዕ አቡነ ገብርኤል ጋር ተያይዞ የተነሱ ሐሳቦች በቅርብ ርቀት መከታተል ችያለሁ። በተለይም ደግሞ ይቅርታ ብለዋል የሚለው ዜና ከወጣ በኋላ እጅግ የሚያስገርሙ ሐሳቦች መነሳት ጀምረዋልና ሁለት ሶስት ነገሮችን እስቲ ላንሳ። ብፁዕ አባታችን እንግዲህ እርሶ ስራዎትን ጨርሰዋል ብዬ ነው የማስበው። አጀንዳ መውሰድ ለነበረበት አካል አጀንዳ ሰጥተዋል። ቤተክርስቲያንን የመሸርሸሩ ነገር ተጀምሯል። በደንብ ተልእኮውን ፈጽመዋል ብዬ አስባለሁ። ይቅርታም ቢሉ የሚጠበቅ ጉዳይ ነው። ምክንያቱም አንደኛው ነገር በእመቤታችን በቅድስት ድንግል ማርያም ላይ መሳለቅ የሚፈልጉ እንኳን ዘንቦብሽ ድሮም ጤዛነሽ አይነት የሆኑ ግለሰቦች የእርሶን ፊት አውራሪነት፣ የእርሶን መሪነት፣ የእርሶን ቡራኬ አግኝተዋልና ከዚህ በኋላ እነርሱም የሚፈልጉት አይመስሉኝም። ምክንያቱም በቃ መንገዱን ዘሩን ዘርተውላቸዋል፣ መንገዱን ጠርገውላቸዋልና በሆነው ባልሆነው ተናካሽ ውሾች አሉ። እነዛ ውሾችን ደግሞ ያውቋቸዋል ምንም እንደሚፈልጉና ያ ባይሆን በጣም ጥሩ ነበረ ብዬ አስባለሁ። ወደ መግለጫው ግን ልመለስ። አንድ ሁለት ጉዳዮችን ላንሳ። በጣም ምስኪን የሆኑ ክርስቲያኖችን ነው ይቅርታ የጠየቁት። አዋቂ የሚባሉ ተጠያቂ ቤተክርስቲያን ልጆች አባቶችን ይቅርታ አልጠየቁም። በጣም በሚገርም መልኩ ሳታቁ በልበ ንጹህነት ለተቀየማችሁ ሰዎች ብቻ ይቅርታ ጠይቃለሁ የሚል ነውና በእውቀት አቻ የሆኑትን አለፈ ሲልም ደግሞ ላቅ የሚሉ የእርሶ አባቶችን ይቅርታ አልጠየቁም። ለምን ያንን መድፈር ተሳኖት የሚለው ጉዳይ እንደ አንድ ጥያቄ አነሳዋለሁ። ከዛ ባለፈ ደግሞ የጉዳዩ ባለቤት የሆነችው እመቤታችን ቅድስት ድንግል ማርያምን በንስሐ የጠየቋት አልመሰለኝም። እመብርሃን ይቅርታ አልጠየቋትም። አሁንም ያስጨነቆት በየዋህነት የሚጓዙ ጥቂት ሰዎችን እንደሆነ ከዛም ማለፍ ደግሞ ቤተክርስቲያኔን በክፋት እንደዚሁ ስለተነሳች ስሟ ስለተነሳ የሚል ሐሳብ ነው ያነሱትና ይሄ በጣም አስገርሞኛል። ሌላው ስለ እመቤታችን ቤዛ መባል እንደሌለበት በተነገረበት ቶን አይደለም ይቅርታው ክቡር አባታችን እያስተላለፉት በጣም ገርሞኛል። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሌላው ስለ እመቤታችን ቤዛ መባል እንደሌለበት በተነገረበት ቶን አይደለም ይቅርታው ክቡር አባታችን እያስተላለፉት በጣም ገርሞኛል። አሁን እንደውም የበፊት መንገዶን ለማሳመን ያ ሳይሆን በዚህኛው ነው በሚል አስተሳሰብ ሰው እንዲረዳውት በዛ በኩል የጠፋ መንገዱንም ደግሞ ወይም ዱላ ላቀበሏቸው ሰዎች እንዲቀጥሉበት የሚያስኬድ እንጂ ያ ትምህርቱ ስህተት እንደነበረ የሚያሳይ ምንም አይነት የገለጹት ነገር የለም። እሱ ሌላኛው ሁለተኛው አሳዛኝ ነገር ሆኖ የተመለከቱት ነው። ክቡር አባታችን በጣም አስገርሞኛልና ትምህርቱ የስህተት ነውና ይፋቅ ይሰረዝ። በዚህ የትምህርት አስተምሮም ደግሞ አካሄዴ የተላለፈው ነገርም ስህተት ነውና ከሚዲያውም ይውረድ የሚል ማስተባበያን እንኳን አልሰጡበትም። በጣም በሚያሳዝን መልኩ ማለት ነው። ሌላው የመስቀል ዕለት የተላለፈ ስለ መስቀል ዕለት የሚተላለፍ መርሃ ግብር ነበርና
ስለ መስቀል ላይ ስለዋለው ክርስቶስ ብቻ ነው ለማውራት የፈለኩት ሲሉ ተናግረው ነበር። ያ ማለት ቀደም ብለው እንደቀረጹት ያስታውቃል። ይህ ፕሮግራም ምናልባትም የሆሳዕና ዕለት አሊያም ከሆሳዕና በፊት ነው የቀረጹት ብለን ብናስብ እንኳን ትምህርቱን ምን ሊያስተምሩ ምን ሊያስተላልፉ እንደፈለጉ በደንብ ተዘጋጅተውበታል። ምክንያቱም የተላለፈበት ቀን አርብ እንደሆነ እያወቁ ከሆነ ከአርብ ቀድሞ የሚቀረጽ ፕሮግራም ላይ ምን ይተላለፍ ብለው 1 እና 2 ቀን እንቅልፍ ሲያጡ እንደከረሙ አልጠራጠርም። እንደው ዝም ብሎ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሆነው የቀረጹት ወይም የተቀረጹት ስላልሆነ የእመቤታችንን ቤዛ አለመባሏን በደንብ ለማስረገጥ የሄዱበት መንገድ የታሰበበት መሆኑ ይገልጣል። አንድ እመቤታችን ቅድስት ድንግል ማርያም ያደረገችላቸው ብቻ ሳይሆንም ገና ታደርግልኛለች በሚል አስተሳሰብም የሚወዷት የሚያከብሯት የእሷን ምልጃ የሚፈልጉ እልፎች እንዳሉ ያውቃሉና እንደው እመብርሃን ባትነሳባዎት እንኳን እነዚህ አማኞች ይነሱብኛል ወይስ አይነሱብኝም የሚል ክርክር ውስጥም ገብተው እንደሆነ አስባለሁ። ቀደም ብለው ያ ማለት የእመቤታችንን የክህደት ቃል ለማስተማር በጣም አስበው ራቅ ብለው ሄደው እንደነበረ ማስታወስ ይቻላል ብዬ አስባለሁ። ምክንያቱም አትፍሩ ብሏል። እመቤታችን ቤዛ አትባልም፣ አትፍሩ ብሏል። አትፍሩ ካሉ እርሶን ያጠነከረ እርሶ የጠነከሩበት አንድ ጉዳይ አለ ማለት ነው። ያ በደንብ እንደው እንደ ተራ ስህተት እንደ ተራ ቀልድ መታለፍ አለበት የሚል እምነት የለኝም። ብፁዕ አባታችን የእውነት ለመናገር ማለት ነው የመስቀል ዕለት የተላለፈ ስለ ቤዛነት ካሉ ስለ ክርስቶስ ካነሱ ክርስቶስን ከእናቱ መለየት የሚችሉ አይመስለኝም። በቅዳሴውም ሲገቡ የሚመሩት ቅዳሴ እመቤታችን ከነ ልጇ ነው በመንበሩ ያለችው። ይህ እርሱ ምናልባት ማስጠናትም ማስተማርም ወይም ደግሞ ማስታወስም ይፈለግብኛል ብዬ አላስብም እና እሱን ስናነሳ እሷን የምንዘልበት በምንም ተአምር የለም። ቤተ ክርስቲያን ውስጥም ብንሄድ ልጇን ከእናትየው ጋር ለማግኘት ነው የምንሄደውና ልጇ ብቻውን የሆነበትን ቦታ የምናስታውሰውም ጉዳይ የለም። እሷ ከሱ ጋር እንዳለች ጭምርም ነው የምናነሳው። ወደ መቃብር እንኳን ብንወርድ እንግዲህ እሷ መቃብሯ በድኗ በመቃብር ውስጥ ያለ አይደለም። ልክ እንደ ልጇ አድርጋለች። ምንም ጥርጥር የለውም። ይህንን ከኛ በተሻለ መልኩ ያውቁታል። እኔ የሚመስለኝ ግን ክቡር አባታችን ትላንትና ወይም ደግሞ የመስቀል ዕለት ያስተላለፉት ለባህል ሀብቱ ደስታን እንዲፈጥር ዛሬ ደግሞ ምንድነው እሱ ይቅርታን የጠየቁት ደግሞ ከምእመኑ ላለመነጠል አሊያም ደግሞ ከቤተ ክርስቲያን ሆነው የቀረ ስራ ካለ ለመጨረስ ካልሆነም ደግሞ እንደዚሁ ይህንኑ የዋህ ምእመንንም ለማመስ ይመስለኛልና ይቅርታው ከልብ ነው የሚል እምነት የለኝም። አይመጥንም። የጠፋውን ጥፋት የሚመጥን ይቅርታም አይደለም። ይቅርታ እንኳን ከሆነ ስለ እውነት ለመናገር ይህንን ከኔ በተሻለ መልኩ እርሶ ያውቁታል። ክቡር አባታችን ጦርነት መቀስቀሱ አግባብ አይደለም ሲሉ ነበርና እርሶ እኔ እመቤታችንን ክብሯን በዛ ልክ ዝቅ ለማድረግ ሄደው ጦርነት መቀስቀስ አይደለም ከዛ በላይ ቢሆንስ ምንድን ነው እሱ? ይሄ የመጨረሻ በአንገት የተመጣ በማተብ የተመጣ ነውና እንዴት አቅልለው ሊያዩት ቻሉ? ሁለተኛ ጦርነት ለመቀስቀስ ካሉ ጦርነት ተፋላሚ ሁለት አካላቶች አሉ፣ በእርሶ ወገን ያሰለፏቸው አሉ ማለት ነው። ጦርነት ማን በማን ላይ ነው የሚነሳው? ሁሉም ስለ ድንግል ማርያም አንድ ሆኖ የተሰለፈበት ሁኔታ እያለ እርሶ ግን ከጀርባው ሌላ ህዝብም ከእርሶ ጎን ስለ እመብርሃን ሳይሆን ከእርሶ ጎን ያለ የሆነ ህዝብ እንዳለ ለማሳሰብ የሄዱበት መንገድ ነው የሚመስለኝና እኔ ትንሽ ጥሩ አይመስለኝም። በሃይማኖት አባትነት እይታ የታየ አይደለም። ክቡር አባታችን በእውነት ከልብ ዝቅ ብዬ የምጠይቀው ነገር ይሄ ነው። ሌላው አንድ እንሁን የሚል ሀሳብን ሲያነሱ ነበር። መለያየት አያምርብንም ነው ሲሉ የነበረው። እርስዎ ያነሷቸው ነገሮች የሚለያዩ ናቸው። ከዛም አለፍ ብሎ ደግሞ የሚለያዩ ብቻ ሳይሆን በተለያየ ማህበረሰብ ውስጥ የመጡ ሹመት ተሿሚ እንደሆኑም ያውቁታል እንጂ የአባትነት ስርዓቱ ተጠብቆ አባት መሆን አለበት ተብሎ ተፈልጎ አሊያም ደግሞ መንፈስ ቅዱስ ረድቶት በአባትነት የመጡ እንዳልሆነ ያውቁታል። የኮታ ሙሌትን ለመሙላት የተነሳ ግርግርን ለማብረድ በዛ ግርግር ውስጥ የመጡ አባት እንደሆኑ ይታወቃልና ምናልባት ብዙ ነገር ጠብቀን ነበረ። በቆራጥነቱ በአንዳንድ ነገሮች ችግሮች እንዳሉ ብንሰማም ግድ የለም ትላንት ለሰው ነውና ዛሬ እግዚአብሔር በብዙ ነገር ባርኮ ከመጣ ተስፋ ነው የሚል አስተሳሰብን በመያዝ ከእርሶ ጎን ያልቆመ አለ ብዬ አላስብም። እነዚህና ሌሎች ጉዳዮችን እያነሳን እናውራ። አስተዳደጌ አናኗሬ ከደብረ ሊባኖስ ነው ብሏል። በጣም ጥሩ ነው። እውነት ከሆነ
በእውነት ለመናገር ከንጹህ ምንጭ ውሃ መቀዳት ነበረበት ብዬ አስባለሁ። ያን ያህል ከሆነ ስለእመቤታችን በተዛባ መልኩ ለአንድም ደቂቃ አውደ ምሕረት ላይ ማውራት ሳይሆን ለአንድም ሰከንድ ማሰብ ይችላሉ ብዬ አልገምትም። በጣም በሚያሳዝን መልኩ እንደው በጨረፍታ ያለፉት አይደለም። ስለእመቤታችን ቤዛነት ሲናገሩ አትፍሩ፣ እመቤታችን ቤዛ አትባለም ሲሉ አትፍሩ፣ የሚፈራ ሕዝብ አለ፣ ነይ ነይ እምዬ ማርያም አትባለም ሲሉ በደንብ አስበውበት በደንብ ተጨንቀውበት እንደሆነ አውቃለሁ። ክቡር አባታችን አላቅም፣ ሰውን ይሸውድ ይሆናል፣ መብርሃንን አይሸውዷትም። የመብርሃንን ልጅም መድኃኔዓለምንም ይሸውዱታል ብዬ አላስብም። ከዚህ ጀርባ የሚገኘው ትርፍ ምንድን ነው? እሱ በዚህ ያልተነሳ ሊቃውንት፣ በዚህ ያልተነሳ አማኝ ይኖራልስ ብለው አስበው ነበረ ወይ? ማንን ከማን ለይተው? ምናልባት በሚዲያ የጻፉ ወንድሞቻችን አሊያም ሊቃውንት ካሉ እውነት ስሜታቸው ፈንቅሏቸው እንጂ እርስዎ በተቀመጡበት ወንበር ላይ ቢቀመጡ ኑሮ ከዛም የከፋ ነገር ሊያደርጉ ይችላሉ። ምክንያቱም ሊጠብቁ የተሾሙ አባቶች ልጆቻቸው በዚህ ልክ የሚንድ የሚበትን ነገር ሲመጣ ዝም ማለት አለባቸው የሚል አስተሳሰብ የለኝም። በስሟ ለምንን ኮቾሮ በልተን ነው ያደግነው። አዎ በጣም የእናት ጡት ነካሾች ናቸው ያስቸገሩን ክቡር አባታችን። በጣም በሚያስገርመውት መልኩ አንድ ታሪክ ልንገሮት። በቤተ ክርስቲያን ውስጥ በስሟ ለምነው በስሟ የተለመነም ካዝና ገልብጠው ሀብትም ሕይወትም የመሩ ሰዎች ዛሬ ባለሱፍ ሆነው በዛኛው ቤት ውስጥ በጣም በሚያስገርም መልኩ እሷን እየወጓት ነውና ይህን ታሪክ የሚዘነጉት አይመስለኝም ክቡር አባታችን። ይህች ቤተ ክርስቲያን ይህች እመብርሃን በጣም የሚገርመው ነገር እሷን አምኖ ለተጠጋ ብቻ ሳይሆን እሷን ክዶ ለሄደው ሁሉ እንጀራ ናት። ዋጋቸውን እስኪያገኙ ድረስ እሷን የካዱ ሰዎች ይመለከቷቸዋል። በማህበራዊ ሚዲያም ገንዘብ ይልኩላቸዋል። በምስርም እንደዚሁ ህይወታቸውን ይቀይሩላቸዋልና ትላንት ባለቀሚስ ባለቆብ የነበሩ እሱን አሽቀንጥረው ጥለው መስቀሉስ ስለምን ብለው ጾምና ጸሎቱን ትተው በጣም በሚያስገርም መልኩ ባለሱፍ ሆነው በዛኛ ቤት ውስጥ ከረባት ታጥቀው በጣም በሚያሳዝን መልኩ በደመና እየጠቀሱ ሲሄዱ የነበሩ አባቶችን በማናነቅ በሰው እጅ ስራ የተሰሩ አውሮፕላንና ሌሎች በራሪ አካላትን የሚያደንቁ እልፎች መሆናቸውንም ተመልክተናል። የክርስቶስን ዓለም የፈጠረበትን ፍጥረት ከማድነቅ ይልቅ እየተሰሩ ያሉ በመብራት ያጌጡ ከተሞችን የሚያደንቁ ወይም ደግሞ የሚያሽቋልጡ ባለሱፎችን እያየንበት ነውና በስሟ መለመን ዋስትና ነው ብለን አናስብም በዚህ ሰዓት ላይ። አዎ በስሟ ለምነን ነው እየኖርን ያለ ነውና አላቅም በእንተ ስማ ለማርያም ብሎ ለምኖ የበላ እልፍ ነው ያው ባለ ከረባት የሆነውንም እና ያ ለዚህኛው ማስተባበያ የሚሆን ብዬ አላስብም። ሌላው ለሚዲያ ፍጆታ ከሆነ ጋር በተያያዘ የተከፈተብኝ እኔን የማይመለከተኝ ነው ሲሉ በጣም ነው ሸምቀቅ ያልኩት። የኔ አባት በሚዲያ እኮ የተከፈተው እርስዎ በሌሉበት እንደው እንደ መንፈስ ተጠቅሰው ስሞ በሌለበት ተዳሰው ደግሞ ብሔሮ ተጠቅሶ የመጡበት ሹመት ትክክልም ይሁን አይሁን ያውቁታል። ከአንድ አባት ጋር በስልክ የተነጋገሩትን በሹመቱ ወቅት በፊት የነበሩት አባት የእሳቸው ሹመትም የሚያጠራጥር ቢሆንም ከሹፌራቸው ጋር የተነጋገሩበትን የተለዋወጡትን መልእክት ያውቁታል ከሹመቱ በፊትና ያንን ማንሳት አልፈልግም። ለሚዲያ ፍጆታ ከሆነ ነገር ጋር በተያያዘ ሲሉ ክቡር አባታችን እርስዎ በሌሉበት ማንም የጠቀሰ የለም። እንደውም በጣም በሚያስገርም በሚያስደንቅ መልኩ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓልን ሸፍነውብን ውለዋል። እርስዎ ለምን? እናቱን ስለነኩብን። በመስቀሉ ስር ስንመለከታት የነበረችው እናቱ ናትና ሐዋርያት እንኳን በሸሹበት ጊዜ ላይ እርሷ ያልሸሸችውን እናቱን ሲወቅሱብን ሲወነጅሉብን ትንሣኤውን በመንገብገብ እንድናሳልፍ ነው ያደረጉት። በጣም አዝናለሁ። ክቡር አባታችን የሰጡት መግለጫዎች በፊት ከተሳሳቱት በላይ አሁን እያደሙን ያለው ነገር በጣም እጅግ የሚያደማ ነገር ነው። ትንሣኤውን ሸፍነውብናል። አይገርምም? የክርስቶስን ትንሣኤ የሸፈኑ አባት መባል በታሪክ መጠቀስ እርሶስ ደስ ይሎታል? ከክርስቶስ ትንሣኤ በላይ የክርስቶስን ትንሣኤ ለማደብዘዝ እናቱን ዝቅ ያደረጉበት ሂደት ክርስቶስ ከተነሳበት ከትንሣኤው በላይ እናቱስ ለምን ብሎ የተቆጣ ያዘነ የተከፋ በጣም የተጨነቀ ምእመን ነበረና ሰሞኑን መነጋገሪያ አጀንዳ
ሆነዋልና እርሶን ከማንም ጋር ለማገናኘት የሄደም የሚሄድም አካል የለም። ምንስ ሲፈለግ የማይነካውን ነክተውብን እርሶ አጀንዳ መሆን ስለፈለጉ ካልሆነ በቀር እመቤታችን ሰማይና ምድር የማይወስኑትን ወልዳ በመስጠቷ ቤዛዊት ዓለም እንላታለን እንጂ ጌታችን ቤዛነት ትተካለች ብለን አይደለም። በሚዲያ ላይ ጦርነት መቀስቀሱ ትዝብት ላይ የሚጥለን ይሆናል ነበር ያሉትና ይህንን ለእርሶ ልተው። አባታችን እንግዲህ ከደብረ ሊባኖስ ነው የወጣሁት ብለዋል። ብዙ ነገርን ያውቃሉ። እርሷን ለማቃለል አቅምም ሞራልም ማንም የለውም ሲሉ አትፍሩ ብለው እኮ አጀግነዋል አባታችን። በጣም በሚያስደንቀው መልኩ ደግሞ እርሶ ቤዛዊት አትባልም የሚለውን የእመቤታችንን የማቃለል የኑፋቄ ትምህርት ከመዝራቱ በፊት ደግሞ የእርሶን ሀሳብ ልጅ ሆነው የሚከተሉ በዛ በባለከረባቶቹ ቤት ውስጥ ያሉ እንስቶች ሳይቀሩ ቤዛ ለመድኃኒታችን ነው እንጂ ለእመቤታችን አይባልም የሚል መፈክርን አውጥተው ነበረ። ያንን አሁን ላይ ብዙ ማምጣት ይኖርብኝ አይኖርብኝ አላውቅም። ቢሆን እንኳን ልጆቹ ሊቀድሞት አይገባም ነበር። እርሶ ያስተማሩትን ልጆቹ ሊከተሉ ይገባል እንጂ እነዛ የመናፍቅ ልጆች ያስተጋቡትን ሀሳብ እርሶ የበሰሉ በደብረ ሊባኖስ ተኮትኩተው የወጡ በእንተ ስማ ለማርያም በስሟ ኮቸሮ ለምነው ያደጉ ስለ ስሟ እኖራለሁ ብለው የሚያስቡ አባት በዚህ ልክ እርሷን ለማቅለል ከመሄድ ይልቅ በዛ ከፍ ባለው ልክ እሷን ስሟን ከፍ ከፍ ለማድረግ መሄድ ሲኖሩቦት ለምን በዚህ አጨቃጫቂ አጀንዳ ውስጥ ተገኙ? እውነት ከእርሶ ጋር ናት ያለችው? ግድ የለም እንደዛ ከሆነ እኛ ይቅር ባንለውትም ብናኮርፎትም የሰማይ አምላክ እርሱ ይቅር ይሎታልና ከህሊናው ጋር ይገናኙ። ዛሬ ምሽት ሲተኙ ፖለቲካ ያልተቀላቀለበት ምንፍቅና ያልተዘራበት ሌላ አጀንዳ ከኋላ ያልተከተለበት ሀሳብ ተናግረው ከሆኑ እግዚአብሔር ይቅር ይበሉት፣ እኛንም የተሳሳትነውን ልቦናችን ይመልስልን። ግን አይደለም፣ በእርግጠኝነት ሲተኙ ህሊናው ሰላም አይደለም፣ አስተምሮም ከምንፍቅና የጸዳ አይደለም። ዛሬ የሰጡት ምላሽም እንደውም አለፍ ሲልም እንደ አንድ ጎበዝ ጎረምሳ ምን ታመጣላችሁ እኔ ያስኩትን ይዣለሁ አይነት አባባል እንጂ የእውነት ከክርስትና የሚጠበቅ በእርሶ አቻ ያሉ አባቶችን ክብር የሚመጥን ከሁሉ በላይ ደግሞ የምትሆኗን ቤተክርስቲያንን ልኳ የሚሆን ይቅርታ መንገድን አይደለም የተከተሉት። በዛ ልክ ከሆነ ለበጣ ነው የሚሆነው። ፖለቲከኞቻችንም ልክ የእርሶን ያህል ቃላት ይቅርታ ከእርሶ በበለጠ መልኩ ብዙ ጊዜ ይቅርታ ተባብሏል። ክብር አባታችን የይቅርታ መንገድ አለውና ግዴለም 2-3 አካላትን ይቅርታ ይበሉ። በንጹህ ህሊና እንደዚሁ ያዘኑ ምእመናንን ይቅርታ ጠይቀዋል። ከዛ አለፈ ሲልም ደግሞ ሊቃውንቱን በደንብ ይቅርታ ይጠይቁ። ግድ የለዎትም። እነሱ ያስተማሩት እንደዚህ አይደለም። ከንጹህ ምንጭ ውሃ ከተቀዱም ድፍረስ ለምን ሰጡ? ስለ ገዳማት አባቶች መነኮሳትም ጭምር በጣም ይቅርታ ይጠይቁ። ከምንም በላይ ደግሞ ንስሐ ይግቡ። የሰው ግድ የለም ከክርስቶስ ጋር ይነጋገሩ። ከእናቱ ጋራም እንደዚሁ ይወያዩ። ግድ የለዎትም። ያ የሆነበት አይመስለኝም። በአጠቃላይ ግን እኔ የምነግሮት ይቅርታ አሉም አላሉም ስራዎትን ጨርሰዋል። ባለሀብቱን አስደስተዋል። በአዳራሽ ውስጥ ያሉ ሰዎችን አስጨብጭበዋል። በምንፍቅና ህይወት ላይ የተዘሩ መንገዶችን በሙሉ ወይም አዝርዕቶችን በሙሉ እንዲበቅል ኮትኩተዋል። ሌላ ምንም ተአምር የለውም። ምንም ተአምር የለውም። ክቡር አባታችን በጣም የሚያስገርመው የሚያስደንቀው መልክ ይቅር የሚል አባት ያለን ልጆች ስለሆንን ይቅርታ ነገም ልንል እንችላለን። እሱ አይደለም። እመቤታችንን ለማዋረድ የሚፈልጉ ሰዎችን ግን በር ከፍተውላቸዋልና በዚህኛው ቤት ቢሆኑም ልቦ እዛ ያለ እስኪመስል ድረስ ዛሬም ነገም በጥርጣሬ እንድንመለከተው ያስገድደናል። ትክክል ስላልሆነ ምክንያቱም አትፍሩ ብለዋል ከጀርባ። ያ ሲነገር ያስፈራል፣ ሾክ ያደርጋል፣ ያንቀጠቅጣል፣ ይነዝራል፣ በጣም ያማል፣ ያስቆጣል። ክቡር አባታችን በጣም ያስቆጣል። አትፍሩ ነው ያሉት። ምን ተማምነው እንደሆነ አላውቅም። ያው ባለቤቱን የተማመነ ምን ላቱን ከውጭ ያሳድራል ይባላል እና በዛ ልክ እንዴት እንደሆነ በጣም 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 ሌላው በነገራችን ላይ መምህር የማርያም ወርቅ ተሻገር በጣም ጥሩ አድርጎ አንድ ጽሁፍ ጽፈው ነበረ። መምህር በጣም 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 የእሳቸውን ነው በብዛት እንደ ኖት የሚያስቁት፣ እኔም አይቼዋለሁ እና የመግለጫ ስህተቶቹን ደግሞ እንንገራቸው ክቡራን ተመልካቾቻችን። አንደኛ ጋዜጣዊ መግለጫ ሁሉንም ሚዲያ ያካተተ አይደለም። ይፋዊ ጥሪ አልተደረገም። ክቡር አባታችን ቢያንስ ቤተክርስቲያንን ይቅርታ ለመጠየቅ የቤተክርስቲያን 2 ሚዲያዎች አሉ እንደናጡት ከዛ ያልዘለሉ ማህበረ ቅዱሳንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እርሶም እንግዲህ ያሉበት ያንን ሚዲያ ለምን አልጠሩም? ጥያቄው እዚህ ጋር ነው።
ዩቲዩበሮችን ናቸው የጠሩት። ምናልባትም ሌላ ጊዜ ሊመለከቷቸው ሊሰሟቸው የማይችሉ እዚህ ጋር ሚዲያዎች ላይ የሚደረገው ትችት በአግባቡ ቢሆን ያው እኔ ሚዲያው ላይ ስላለው ሳይሆን ሚዲያ ሁሉንም የማስተላለፍ ኃላፊነት አለበት። ግን ውግንናው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ከሆነ ቤተክርስቲያኗ መሆን እንዳለችበት አስባለሁ። ሚዲያው ለመጠየቅ ተገኝቶ ጥያቄ እንደተከለከለም ሰምቻለሁና ጥያቄ ለምንድን ነው ያልተካተተበት? ከምንም በላይ ይፋዊ የሆኑ የቤተክርስቲያን ሚዲያዎች ለምን አልተጠሩም? ይሄ እኮ ከባድ ነገር ነው። ያው ይችላሉ ቢችሉ ብዬ አልልም። ለምን የኢትዮጵያ ቴሌቪዥንን አላስጠሩም? ፋና፣ ኢቢኤስ ይችላሉ፣ አቅሙ አሉት፣ እናውቃለን። ክቡር አባታችን በምን አቅም እንዳሉት አውቃለሁ፣ ምንም ጥርጥር የለው። የእርሶ የምንፍቅና ትምህርት በተዘራበት በሰከንዶች ውስጥ ደጋፊ ሚዲያ ነበሩት። እከሌ ብዬ አልናገሩትም፣ ወይም ተቋም። እነዛ ሰዎች ከቤተ ክርስቲያን ጋር የወገኑ አይደሉም። በምንፍቅና ህይወት ውስጥ ያሉ በጣም የሚገርመው ነገር እሱን ሲወገሩ የነበሩት አለፈ ሲልም ደግሞ በጥር 14ቱ ተሳታፊ ነን የሚሉ አባቶች ጭምር የኛ እያሉ ሲስቦት ነበሩና የነሱ ለመሆን የጣሩ የሚመስል ነበር። ለመጡ ጋዜጠኛው ጥያቄ እንዳይጠየቁ ለምን ተከለከለ ነው። ሌላው ቅዱስ ሲኖዶስ ለሚያዝያ 22 2017 ረቡዕ ቀጠሮ ይዞሎታል። ይህንንም እርሶ ያውቃሉ። ሳልቀደም ልቅደም ነው ነገሩ ወይስ ይቅርታ ለማለት አስቆጥር ያለው አስጠቁር ያለው የሚለውን መልእክት ይዘው ለመሄድ ከንቱ የዓለም ክርክር ለማቅረብ ነው በአባቶች ጋር? ወይስ በእውነተኛ በንስሐ ልብ የተመለሰ ንጹሕ ልብን ይዘው ወደ ቀደመ ባቶ ለመመለስ ያደረጉት ጥረት ነው? ይህንንም ለእርሶ ነው የምጠይቀው። እንዲህ ነው ብዬ መተንተን አልፈልግም። የልብን እግዚአብሔር ያውቃልና የእርሶን ልብ እግዚአብሔር ያውቀዋል። ግድ የለም። በጣም የሚያስገርመው የሚያስደንቀው ነገር ክቡር አባታችን እርስዎ እመቤታችን ቅድስት ድንግል ማርያምን ቤዛ አትባልም ቢሉ እኛ ግንም ቤዛችን እንደሆነች ዛሬ ምን እናገራለን፣ ነገ ምን እናገራለን። ክቡር አባታችን ይህን ያህል ያነጫነጨው ይህን ያህል ያስቆጣው የመንጋው ጠባቂ ተብለው በእውነት ወይ በስህተት በስሌት ወይም በስኬት መንገድ ባናውቅም ወደ አባትነት መንበር መጥተዋል። ታዲያ ጠባቂ ነውትና ልጆቹ ከእርሱ የተሻለ እውቀት ላይ ሲገኙ እርሶ ምን ይሰማውታል? ሌላው በወቅቱ ማስተማር የፈለግኩት የጌታችን ምትክ የሌለው ቤዛነት ነው ብለዋል በመግለጫው። ከቻሉ ስለ ጌታችን ብቻ አስተምሮ መውረድ፣ ካልቻሉ ደግሞ በምልአት ማስተማር። የእውነት ነው። እመቤታችንን አንስቶ ማሳነስ ለምን አስፈለገ? ከጀርባው ግዙፍ የተቀናጀ ተንኮል ስላለ እንጂ የማይሆን ነገር አያያዝም። ምክንያቱም አባቶቻችን ነገርን ከስሩ ውሃን ከጥሩ ይላሉ። በአውደ ምሕረት ላይ የሚሰበኩ ወንጌሎቻችንም ጭምር ደግሞ ያለ ምክንያት የሚጠቀሱ ነገሮች የሉም። አባቶቻችን የሚታወቁት አድምተው አርዝመው አስጠግተውም ጭምር ሲያስተምሩ ነው። ከዋናው አውድ ውጪ እመቤታችን በነገራችን ላይ ቤዛ አትባልም፣ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም አትባልም፣ አትፍሩ ነው ያሉት ክቡር አባታችን። አይገርምም? በአንድ በኩል ይቅርታ ጠይቃለሁ አሉ፣ በሌላ በኩል ደግሞ ምዕመናን በዚህ ደረጃ ትክክል አድርገው መውሰዳቸው ትክክል አይደለም ይሉናል። አባታችን እርስ በርሱ ይጋጫል እኮ። መግለጫዎትን በደንብ ይዩት። አሁንም ሌላው በጣም 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 የሚገርመው ነገር በሚዲያ ላይ ጦርነት ቀሰቀሳችሁብኝ ያላቸው እነማን ናቸው? ይንገሩኝ ባኮትን። ግድ የሎትም። ስለ እመቤታችን ተነግሮ ዝም እንዲባል ነበር የፈለጉት? እመቤታችንን ነክተው ጸጥ እንዲባል ነበር የፈለጉት? በእርግጠኝነት ሊቃውንቱ የሚቆጫቸውን ነገር አላደረጉም። ክቡር አባታችን አንድ ነገር እነግሮታለሁ። ቋሚ ቅዱስ ሲኖዶሱም ይሁን ምልዓተ ጉባኤው ምናልባት ሲኖዶሱ የሚሰጠው ውሳኔ አግባብ ካልሆነ ቂም እንደያዙ ያስታውቃል። በተቀመጡበት ወንበር ሊቃውንቱን ለማሳደድ የተናገሩትን ሚዲያ ላይ ላለመገኘት አሊያም ለማጥፋት አገልጋዮችን ለማሳደድ የቆረጡ ነው የሚመስሉት። ከዛ ይልቅም ከኔ ጎን የቆማችሁ አለውላችሁ ምንዳችሁን እከፍላለሁ በሚል አስተሳሰብ ደጋፊ እያሰባሰቡ ነው ያለ የሚመስለው። ክቡር አባቶች እዚህ ላይ መጠንቀቅ ያስፈልጋል። ክቡር አባታችንም አቡነ ገብርኤል እርሶም በዚሁ ልክ ማሰብ መቻል አለበት። ይቅርታ ጠይቀው ከሆነ በንጹህ ሕሊናና ልብ፣ እሱም በንጹህ ሕሊናና ልብ ከዚህ ጋር ካልሄደ ግን አይመስለኝም። ልክ እንዳልኩት ትክክለኛ ድብን ያለ መንፍቅና ትምህርት ነውና ያስተማሩት። እኔ ቀኖናውን ተቀብለው ድጋሚ ሕጉ በሚፈቅደው መልኩ ለራሶ ሲሉ ተገለው ቢቀመጡ እኔ ደስ ይለኛል። በራሴ በእምነት ካልጠነከረ ሰው እንኳን የማይጠበቅ አስተሳሰብን በህሊናው ቀርጸዋል፣ አስተምረዋል እያልኩ አይደለም፣ ቀርጸዋል። እጅግ በጣም የሚያሳዝን የሚያስገርም ነገር ነውና ከሆነ ጋር በተያያዘ የተከፈተብኝ እኔን የማይመለከተኝ ነው ሲሉ እኔም በጣም ደንግጫለሁ። ክቡር አባታችን አሁን በዚህ ጉዳይ ላይ ያልጻፈ
በዚህ ጉዳይ ላይ ያልተነጋገረ ሁለት አካል ነው ክቡራን ተመልካቾቻችን። አንደኛው ራሱ በሰይጣን መንገድ ይመላለስ የነበረ ጠላት ዲያብሎስ ሰይጣን ነው። ለምን? ስለሚፈልገው እንደ ድል ስለሚቆጥረው። ሁለተኛ ደግሞ ሆዴ ይሙላ ደረቴ ይቅላ ያሉ ጥቂት የቤተ ክህነት ቅጥረኞች፣ የቤተ ክርስቲያን ባለ ዕዳዎች ናቸው። ዕዳ ያለባቸው ዕዳቸውን ማወራደድ ሲኖርባቸው ዕዳቸውን ያበዙ፣ ሆዴ ይሙላ ደረቴ ይቅላ ያሉ፣ ነገ ምናልባት በሆነ ነገር መመለሱ አይቀርምና ከሆነ ነገር ይገሉናል ብለው የፈሩ ሆዳደሮች ካልሆኑ በቀር እመቤታችን ያደረገችላቸው ያላደረገችላቸውም ጭምር ሊቃውንቱ፣ መምህራን፣ ዘማሪያን፣ ሰባኪያን ሁሉ ብፁዓን አባቶችን እንኳን አልሰማንም በተወሰነ መልኩ ካልሆነ በቀር በእርሱ ላይ ሊነሳ የማይገባ በፍጹም ሊኖር አይገባም። ኢትዮጵያውያን ብቻ ሳይሆን ኤርትራውያን ብቻ ሳይሆን መላው ኦርቶዶክሳውያን በመላ ዓለምም ጭምር ሲሆኑ ሊነሳባውት ይገባል። ክቡር አባታችን በእውነት ይህ የዘሩት ዘር ነገ የሚራበዱበትን መንገድ የሚያጠፋ ነው። አንድ በተራመዱበት ቦታ እጥፍ ቁስል ጥለዋል። እጥፍ ቁስል ጥለዋል። በጣም የሚያሳዝን፣ በጣም የሚያሳፍር፣ ከእርሶ የማይጠበቅ የማይታሰብም ጭምር ነው። ልክ እንዳልኩት ባለሀብቱን አስደስተዋል በስቅለት ዕለት። በጣም የሚያስገርመው የሚያስደንቀው ነገር ደግሞ ይህ ሚዲያ ኤዲቶሪያል ፖሊሲ ያለው አትሊስት ብፁዕ ሊቀ ጳጳሱ እንኳን እንደዛ ቢሉ ኦርቶዶክስን ሊወክል አይችልም በማለት አርሞ ሊያወጣ ይገባ ነበር። ዳሩ እስቲ ሆድ ይፍጨው ክቡራን ተመልካቾቻችን። ከቅዱስ ፓትርያርኩ ጀምሮ ሄደው የባረኩት ነው ሚዲያው ቡራክ የሰጡት የወርቅ ይሁን የብር መስቀልም ተሸልመው የመጡበት ነው። በደንብ ተደርጎ ለብፁዓን አባቶች ዳጎስ ያለ ድርጎ የሚላክበት ቦታ ነው። ለቲክቶከሮች ለዩቲዩበሮችም ጭምር በገንዘብ አፍ ማዘጋት የሚቻልበት ጣቢያ ነው ያ ቦታ። ያን የተነገረ ያን ቦታ የተቃወመ ውግዝ ተብሎ ከማህበረ ምዕመን ለመሰረዝ የሚደረግ ደረጃም ቀላል አይደለም ክቡራን ተመልካቾቻችን፣ አይደለም ከአገልግሎት። ስለዚህ ብፁዓን አባቶች ራሳችሁን ፈትሹ። ገዴላችሁ በቀሚስ ስር የተወጠረ ሆድ ወደ በድንነት ይቀየራል። በቆብ ስር ያለ ጭንቅላትም ይቆረጣል፣ ይረግፋል። ምንም ጥርጥር የለውም። ሰማያዊ ቤታችንን የምናጣበትን መንገድ አንከተል። ትመር እንደሆን ምረር የሚል የዓለም ዘፈን መስፈን አልፈልግም። ይቅርታ ሲጠየቅም አግባቡ፣ ይቅርታ የሚጠየቅበትም ሁኔታም በአግባቡ ቤተክርስቲያን የስርዓት ቤት ስለሆነች እንጂ እንደው ስለደበረን መተን የምንዘል ስለተቃወምን ይሄ ካልሆነልኝ ብለን የምንፈርጥ አይደለም። እግዚአብሔር ይቅር ያለውን ሰው ነክሶ እንዲይዝ አልፈልግም። ግን ይቅርታው ከጥፋቱ ጋር የሚመጥን አይደለም። እጅግ የከፋ በጣም ተረጋግቼ ለመናገር ሞክሬያለሁ። ምክንያቱም ከዛኛው ሰው መሻል ስላለብኝ። ክቡር አባታችን ዛሬም የልጅነት መንፈስ ይዞን አባታችን እንላለን እንጂ እናታችንን አቅልለውብን ዛሬም አይገርምም ልጆቹ ክቡር አባታችን እያለን ነው የምንጠራውት። አይገርምም? ይህን ያህል የሚጠነቀቁ ልጆች አሎት አባት መሆን ከቻሉ። ስለመብርሃንስ ከዛ በላይ ታዲያ እንዴት አይሰማንም? የእርሶን አባትነት ለመፈቅ እንኳን በጣም ይዘገንነናል። አይደለም የእመቤታችን የጭንቅ አማላች የመስቀል ስር ስጦታችን ቤዛዊተ ዓለም ነይ እምዬ ማርያም እያለን እንቀጥላለን። ለእርሶ አልደረሰች ይሆናል፣ ለእኛ ግን አለች ክቡር አባታችን። እና ይቅርታው ብዙ ስህተቶች አሉበት፣ ብዙ ጉለቶች አሉበት ክቡር አባታችን። በእርግጠኝነት ከሆነ አካል ጋር ሽኩቻ አሊያም ሩጫ ይዟል። እሱን ቆም ብለው ለነፍስም ለሕይወትም የሚጠቅመውን ነገር ከክርስቶስ ጋር ይነጋገሩ። ልጆችንም በግብሮ ያስተምሩ። አሁን ያለንበት የቃላት ጦርነት፣ የፖለቲካ ሽኩቻ፣ የአንዳንድ ነገሮች ንጥቂያ ያበቃል። ግድ የለም ሁሉ ነገር እንዲህ አይቀጥልም። ሌላው ይህ ውጤት የሚያሳየው በኮታ ጵጵስና፣ በዘር ሸመታ አሊያም በቋንቋ ንትርክ የት ድረስ እንደሚወስደን ልታዩት ይገባል። እዚህ ያለነው ቋንቋችን የተለያየ ቢሆንም ለመግባባት ነው። ሰማያዊ መዳረሻችንን ግን ሊያሳጣብን አይገባም። ከምንም በላይ አትሊስት እንኳን
እንደ ናቡቴ ርስታችንን አሳልፈን ልንሰጥ አይገባም። የአባቶቻችንን ርስት፣ የአባቶቻችንን አንድነት፣ የአባቶቻችንን ሃይማኖት አሳልፈን ልንሰጥ አይገባም። ክቡራን ተመልካቾቻችን እመኑኝ፣ ቋንቋ ሊለያየን አይገባም። በምድር የተፈጠረ አሊያም ደግሞ ለፖለቲካ የሚጠቅም አጀንዳ ነው። ከዛ የዘለለ ምንም ነገር የለውም። ፖለቲከኞች ለማስተዳደር እንዲመቻቸው ቋንቋን መሰረት ቢያደርጉም ሰማይ ቤትን ለመውረስ ግን በምልክት ቋንቋም ችግር የለውም። ግድ የለም እዛን ድረስ ልንጣላ አይገባም። እኔ ካጠፋው ክቡር አባታችን ሊገስሱን፣ እርሶ ስላጠፉ ደግሞ እየነገርኖት ነውና ልሰሙን ይገባል። ከልብ አዝነናል። አዎ የሚያሳዝን እጅግ የከፋ ምንፍቅናን ዘርተዋል። እንኳን ደስ ያሉት። እርሶ በይቅርታ ቢመለሱ እንኳን ለልጆቹ መንገድ ጠርገዋል። በምንፍቅና ህይወት በእውነት በእርግጠኝነት አባታችን ብለው እንደሚጠሩት ደግሞ አልጠራጠርም። ምንም ጥርጥር የሌለው እያየን ስለሆነ ምን ይሰማዎት ይሆን? እኔ ተሳቅቄያለሁ። ግን የመብርሃን ክብር ከልቤ ሊቀንስ አይችልም፣ ይጨምራል። ምክንያቱም በእርሶ አባትነት ላይ የተመሰረተ አይደለም የእሷ እናትነት። ምክንያቱም በእርሶ ስብከት ላይ የተመሰረተ አይደለም የእሷ ቤዛነት። ምክንያቱም ክቡር አባታችን በእርሶ ማጥላላት ላይ የተመሰረተ አይደለም የእመቤታችን ምልጃ። እናም አስቡበት። ደግሞ የይቅርታውን ይቅርታ አቅርቡ፣ ካልሆነ የይቅርታውን ይቅርታ። ከዛ ውጪ ግን ባልተፈለገ መልኩ እየተመነዘረ ብሔር እየተቆጠረ ዘር እየተበጠረ የሚነገሩ ንግግሮች ብዙም አልደግፋቸውም። የክርስቶስ ነን ብለን ካሰብን ክርስቶስ የሚወደውን ነገር ማስተላለፍ እንጂ ከዛ የዘለሉ ነገሮች ውስጥ ሰጣ ገባ ውስጥ መገባት አይፈለግም። የሃይማኖት ፖለቲካ ነጋዴዎች እረፉ፣ ፖለቲከኞችም እዛው ተቀመጡ። ከቤተ ክርስቲያን ላይ እጃችሁን አንሱ። ከዛ በሃይማኖት ፖለቲካ እኔ አይገባኝም። እርግጥ ነው ይሄ አጀንዳ መነሳቱ በጣም ቅር ብሎኛል። ከፊታችን ያለው የግንቦት ወር በካህናት እሱ ላይ አጀንዳው እንዳይሸፍንብን ብዙ ሊነሱ የሚገቡ ሀሳቦች አሉ። ፈጦ ስለመጣ ግን ይሄ ይቀድማል ብዬ አስባለሁ። በምንፍቅና ህይወት ውስጥ እየተመላለሱ ያሉ አባቶቻችን ዛሬም ነገም እየተነኮሱ አንድ እያሉ ልባቸውን እየተነፈሱ የቤተ ክርስቲያን ሰዎችን እንደዚሁ ለነፋስ እየሰጡብን ነውና ልጆቻችሁን ከተኩላው ጠብቁ። አባቶቻችን ለአንዴና ለመጨረሻ ጊዜ እልባት የምትሰጡበት ጊዜው አሁን ይመስለኛል። ስለዚህ ገፍቶ ከመጣ ገፍታችሁ በመሄድ እልባት ልትሰጡበት ይገባል ብዬ አስባለሁ። በግንቦት ወር በካህናት ላይ ብፁዓን አባቶቻችን ሊቃነ ጳጳሳት ብትችሉ አንድ ነገር አድርጉ። አይደለም እናንተ ክርስቶስ ተጠይቋል፣ ለጥያቄ ክፍት ሆኑ። በጣም በሚያሳዝን መልኩ የጥቅምቱም ይሁን የግንቦቱ ርክበ ካህናት ሲጀመርም ሲጠናቀቅም የነገራችሁንን አምነን ነበረ የምንሄደው፣ ሰምተን ነበር። አሁን ግን መጠየቅ እንፈልጋለን። ብዙ እንጠይቃቸው ነገሮች አሉ። ለምን እንደ ትላንትናው ስላልሆናችሁልን ብዙ የተበላሹ ነገሮች እናንተ ማረም ስትችሉ እኛ መታረም አለበት ብለን እየጠየቅን ያለንበት በጣም አሳፋሪ ጊዜ ላይ ደርሰናል። ያ ካልሆነ ከባድ ነገሮች አሉ። ለመጠየቅ ዝግጁ ነው። ግድ የለውም። ቤተክርስቲያን የጥያቄ ቤት ናት፣ ተጠያቂም ያላት ናት፣ መልስም ናት ደግሞ ራሷ። ታዲያ ለምንድን ነው ወደ ኋላ የምትሉት? ከቅዱስ አባታችን ጀምሮ ክቡር አባቶቻችን ለጥያቄ ዝግጁ ሆኑልን። ብዙ የምንጠይቃችሁ ብዙ ልትመልሱልን የሚገቡ ጉዳዮች አሉ። ቤተክርስቲያንን እያራቆቱ ራሳቸውን ያደለቡ፣ የቤተክርስቲያንን ክብር ዝቅ እያደረጉ ራሳቸውን ለመገንባት የሚጥሩ፣ ዛሬም በብሔርና በጎጥ ውስጥ የተሸበቡ፣ አለፍ ሲልም ለአዲስ አበባ ስራ አስኪያጅና ለጠቅላይ ቤተ ክህነት ዋና ስራ አስኪያጅና ጸሐፊነት ሽኩቻን የመረጡ ሊቃነ ጳጳሳትን እያየን ነው። ገንዘብ ዝውውሩ በቤተ ክህነት ውስጥ እንደ ጉድ ነው። እረፉ፣ ተውልን፣ ግድ የለም። የሚወራው የሚሰማው ልጆቻችሁን ለመጠበቅ ሳይሆን ከሀገረ ስብከቱ አሊያም ከወንበሩ የሚገኘውን ጠቀም ያለ ሙስና ነውና በጣም ያስደነግጣል። በዚህ መነሻ ብለን እንደ አንድ የምናነሳው ጉዳይ አለ። በአዲስ አበባ ላይ በጣም ያሳዝናል። ለሰዎች ቅጥር ተብሎ ታቦት ማስያዣ የሆነበት አገረ ስብከት ብዙ የምናነሳቸዋሉ። ተዉ፣ ግድ የለም። እግዚአብሔር እንዲታረቀን እናንተ ከኛ ጋር ታረቁ፣ እኛ ከእናንተ ጋር እንታረቅ። አለበለዚያ ጩኸት ነው የሚሆነው። በሀገራችን በዓለማችን መዓት መጥቷል። በእናንተ ላይም እየወረደ ነው፣ እያያችሁት። በጣም በሚያስገርም መልኩ ቤተ ክርስቲያኗ ሳትነካ ቤተ ክህነቱ አንድ ባንድ እየተጠረጠረ ነው። ቤተ ክርስቲያን እስካሁን እኮ ተነክታ አታውቅም። አይገርምም? ሰላም እኮ ነች። አሁንም በወጀብ ውስጥ ያለች የተረጋገች መርከብ። የሚረበሸው ቤተ ክህነቱ ነው እንጂ ቤተ ክርስቲያኗ አይደለች። ቤተ ክርስቲያን ምኗ ተነክቶ? ማንስ ሊነካት ይችላል? ስንዶም መቤት በጣም በሚያስገርም መልኩ የእውነት ለመናገር ቅድስት ሀገር ኢየሩሳሌም ነው ያለሁት። ሰላማችሁ ይብዛ። ክቡራን ተመልካቾቻችን ቶሎ መረጃዎችን መልቀቅ ያልቻልኩበት ሁኔታ እንግዲህ እዚህ ስላለን
እዚህ ያለነው ቦታ የበረከት ቦታ ነውና እየተሳለምን ነው። ከዮድ አቢሲኒያ ጋራ ነው ጉዞ እያደረግን ያለነው። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ለትንሳኤ መተናል። የትንሳኤ ተሳላሚዎቻችንን በሰላም ወደ ሀገራችን ይዘን እንድንመለስ የእርሱ የአምላካችን ፈቃዳችን ይሆንልን። የመጪው የዕርገት እንደዚሁ ደግሞ የደብረ ታቦርንም እንደዚሁ የምናከብር ይሆናል። በ0972 080808 እየደወላችሁ ለመጪው ዕርገት እንዲሁም ለደብረ ታቦር እንድትሳለሙ ጥሪ እናቀርባለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች ጥሪንም እንዲሁ እንሰማለን። በጣም በሚያስገርም በሚያስደንቅ መልኩ የሙታንሳ አባቶችን እዚህ ይዘን መተናል። ክብር ለመድኃኔዓለም ይሁን። እግዚአብሔር ከኛ ጋራ ነውና እዚህ በበረከቱ ቦታ ሆነን ብዙ ነገሮችን ማብጠርጠር ስላልፈለግን የጽሞናም የጸሎትም ስለሆነ ነው ቶሎ ቶሎ ወቅታዊ ጉዳዮች ላይ ያልመጣሁት። ክቡራን ተመልካቾቻችን ወደ ቅድስት ሀገር ኢየሩሳሌም ስንመጣ ነገሩንም ችግሩንም እንደርስበታለን። እስከዛው ግን እግዚአብሔር ሁላችንን ያስበን፣ የነገ ሰው ይበለን። ግን ዝም በማይባል ጉዳይ ላይ ላውም መቃብሯ ስር መጥቼ ተደፍቼ እመብርሃን ቤዛ አይደለችም ተብሎ ሲነገር ሊያስችለኝ አይችልምና ስለ እሷ ባልመሰክር ኃጢአት መስሎ ስለተሰማኝ ነው በቅድስቲቷ ምድር ላይ ሆኜ የማይገባውን ነገር የተናገርኩት። ባጠፋው አባቶቼ ይቅር በሉኝ፣ ያጠፋው ደግሞ አይመስለኝምና ግድ የለም እዛው እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባታችን ከኑፋቄ መልሶት እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።